በሩን የከፈተችው የእሌኒ እናት ናት። ግን ሁኔታዋ በጣም ያስፈራል። ፀጉሯ ተንጨባሯል፣ አይኗ ፍጥጥ ብሏል። ከሻወር ቤት እንደወጣች የሚመስል ነገር የሻወር ፎጣ ታውል ይሄ ሻወር እንትኑ ጋውኑ እሱን ለብሳለች እና ወደ ሳሎን ዞር ስትል እናትየዋ ሶፋ ላይ ቁጭ ብላ በቃ ያለምንም እንቅስቃሴ እንደዚህ ቁጭ ብላለች። ተነግጣና እንዴ ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬም እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ትንሽ አስፈሪ ታሪክ ነው። እንግዲህ ታሪኩ የተፈጠረው አሜሪካ ውስጥ ነው። አሜሪካ ውስጥ ነው የተፈጠረው። ታሪኩ በተፈጠረበት ሰዓት የታሪኩ ባለቤት 12 ዓመቷ ነበረ። ስሟ ብሪንዳ ይባላል። ብሪንዳ የሃይስኩል ተማሪ ያለች የተዋወቀቻት እሌኒ የምትባል ጓደኛ ነበረቻት። ከሌኒ ጋር አሪፍ ጓደኛዎች ነበሩ። ያው የሃይስኩል ጓደኛ የታወቀ ነውና እንደዚህ ጊዜ ያሳለፉ ምናምን የሆነ ጊዜ ላይ እሌኒ ከትምህርት ቤት ትቀራለች። ከትምህርት ቤት ትቀርና የመጀመሪያ ቀን ያው ብሪንዳ ምንም ሀሳብ ውስጥ አላስገባትም። ከዛ ትሄዳለች ወደ ቤቷ። ሁለተኛ ቀን ስትመጣ አሁንም እሌኒ አልመጣችም። በዚህ ሰዓት ትንሽ ማሰብ ጀመረች። ግራ ይገባታል። ምን ተፈጥሮ ነው ምናምን ታስባለች። ግን እንደዛም ሆኖ ቀናቶች የተቆጠሩ እሌኒ ሳትመጣ 1 ሳምንት ይሞላታል ማለት ነው። ይሄ ያሳሰባት ብሪንዳ ቤቷ ሄዳ ቼክ ለማድረግ ትፈልጋለች። ከዛ ቤታቸው አንድ ሰፈር አይደሉም፣ ግን ቅርብ ለቅርብ አይነት ነገር ነው። ሳይክል አላትና ብሪንዳ ሳይክሏን ይዛ ወደ እሌኒ ቤት ትሄዳለች ማለት ነው። ከዛ እሌኒ ቤት ትደርሳለች። ተንኳኳለች። በሩ ይከፈታል። ከዛ በሩ ተከፍቶ ግን ያጋጠማት ነገር በጣም ያስደነግጣታል። በሩን የከፈተችው የእሌኒ እናት ናት። ግን ሁኔታዋ በጣም ያስፈራል። ፀጉሯ ተንጨባሯል፣ አይኗ ፍጥጥ ብሏል። ከሻወር ቤት እንደወጣች የሚመስል ነገር የሻወር ፎጣ ታውል ይሄ ሻወር እንትኑ ጋውኑ እሱን ለብሳለች እና ምንም አትናገርም። ከዛ ሰላም ትልና ብሪንዳ እሌኒን እንደፈለገች ነግራታለች። እናትየዋ ግን መልስ አትሰጣትም። ዝም ብላ ብቻ በሩ ክፍት እንደሆነ ትታት ትገባለች ማለት ነው። ብሪንዳም ትንሽ ውርድ ሆኖባታል። ግን እሷም ተከትላ ገባች ወደ ቤቱ። ተከትላ ከገባች በኋላ እናትየዋ ቀስ ብላ ወደ ኪችን ትገባለች። ከዛ ብሪንዳ በበሩን ዘግታ ትከተላትና መጀመሪያ ሳሎን ነበረች። ከዛ ትጠይቃለች እሌኒ የለችም ቤት ትላታለች። መልስ አትሰጣትም። ግራ ይገባታል። ዝም ሆነ። ከዛ ግን እናትየዋ ኪችን ሆና ማለት ነው እያለች ዝም ብላ ቆማለች። የኪችን እቃ ማጠቢያ ሲንኩ ጋር ማለት ነው። ለብሪንዳ ጀርባዋን ሰጣት። ከዛ ይሄ ነገር ሰማች ምናምን ተከትላት ኪችን ገባች ብሪንዳ። ከዛ ኪችን ውስጥ የምግብ ጠረጴዛ አለ። እዛ ጋር ቁጭ ብላ እየጠበቀች ነው። ሜቢ እሌኒ ወርዳ ከመጣች ብላ ማለት ነው። እና እናትየዋ በቃ ምንም አትንቀሳቀስም። ታያታለች። ምንም አይነት እንቅስቃሴ የለም። ብቻ ብላ አንገቷን ዘንበል አድርጋ እንደዛ ጎንብሳለች። ወደ 5 ደቂቃዎች ተቆጠሩ እሷ ቁጭ ብላ ማለት ነው። ምንም ንግግር የለም። ከዛ ግራ በጣም ስለገባት ትነሳና ጠጋ ብላ እናትየዋን እንዴት ደህና ነሽ ወይ ምን ችግር አለ ብላ ማለት ጠጋ ትላለች። ኦኬ ትላታለች። መልስ የለም። ከዛ ፊቷን አይታ እንኳን ለመረዳት ብላ ጠጋ ትልና ፊቷን ስታያት በጣም ትደነግጣለች። ሴትዮዋ አይኗ ፈጧል። ትስቃለች። የሆነ እንደዚህ አይነት ሳሳቅ ትስቃለች። አንገቷ እንዲህ ብሏል ያለች ነው። ስራ ግን አትሰራም እና በጣም ትደነግጣለች። ምንም ከዚህ በኋላ መቆየት አትፈልግም። ቦርሳዋን ከጠረጴዛው ላይ አንስታ በሩን ከፍታ ትወጣለች። ሳይክሏን ይዛ ወደ ቤቷ ትሄድና በቃ ቤቷ ገባች። ሰላም ሴፍቲ ነው፣ ሰላም አገኘች ምናምን። በንጋታው ትምህርት ቤት ሄደች። ከዛ ከትምህርት ቤት ስትመጣ ቤተሰቦቿ እናትና አባቷ በጣም አዝኖ ታያቸዋለች። ከዛ ምንድነው ስትል ጓደኛሽ እኮ ሀዘን ገጥሟት ነው ከትምህርት ቤት የቀረችው ተብሎ ተነገረን አሉ። እንዴ ምን አይነት አደጋ ምን አይነት ሀዘን ትላለች ማለት ነው። አይ እናቷ እኮ ከተወሰነ ቀን በፊት አርፋል ብለው ይነግሯታል ማለት ነው። ትደነግጣለች። ምክንያቱም ትላንትና እሷ እዛ ቤት ነበረች፣ እናቷን አይታታለች። ከዛ መቼ ስትል እንዴ ኦልሞስት 2 ቀን አልፎታል። እሌኒም ደግሞ
ለቀብር አያቷ ጋር እንደሄደች ሲነግሯት በጣም ትደነግጣለች ማለት ነው። አስቡት፣ ትላንትና እሷ የሌኒ ቤት እናቷን አይታታለች። የተፈጠረውን ነገር ሁሉ በአእምሯ ማሰብ ጀመረች እና ይሄ ታሪክ ተፈጥሮ እሷ በቃ ህይወቷን ቀጥላ ከሆነ አመት በኋላ ሌኒ 16 ዓመት ይሞላታል። በዚህ አይነት ከ4 ዓመት በኋላ ማለት ነው ለራሷ የተወሰነ ገቢ ለማግኘት የህፃናትን ትጠብቃለች ናኒ ማለት ነው በተወሰነ ሰዓት። እዛ ለአንዷ ጓደኛዋ ታማክራታለች ስራውን እንደዚህ ይፈልጋለሁ ብላ። በአጋጣሚ ጓደኛዋ ደግሞ ይህንን የምትፈልግ ሰው አላትና ሶሪ እንዴ አንድ እኮ እንደዚህ ናኒ የምትፈልግ ጓደኛ አለችኝ እና እሷን ሄደሽ አናግሪያት ብላ አድራሻ ተሰጣትና ብሬንዳ ትሄዳለች ወደዛ ማለት ነው። እናትየዋ ይሄንን የምትፈልገው ሩት ትባላለች ስሟ እና ትነግራታለች ዛሬ ማታ እንትን አለብኝ የራት ፕሮግራም አለብኝና ለተወሰነ ሰዓት ልጄ እንድጠብቅልኝ እፈልጋለሁ በዚህ ሰዓት እመጣለሁ ምናምን ብላ ትነግራታለች። ሩትም ትስማማለች። እዛ ልጅቷን ትይዛታለች ማለት ነው። እዛ እናትየዋም ትለባብስና ለልጇ የምትሰጣትን ምግብ ማድረግ ያለባትን ምናምን ነግራት ተሰናብታቸው ትሄዳለች። ከዛ ብሬንዳም እንደተባለችው ልጅቷን አጥባ እራቷን አብልታ ታስተኛታለች ማለት ነው። ካስተኛቻት ከሆነ ሰዓት በኋላ ግን እላይ ነበረች። በር ሲከፈት ትሰማለች። እዛ በር ሲከፈት ሰምታ የእግር ኮቴ ቶሎ ሲራመድ ትሰማለች እና ደንግጣ ትወርዳለች። ልክ ስትወርድ ስታይ ሰው አላየችም። ምክንያቱም የመኪናም ድምፅ አልሰማችና ማን ሊሆን ይችላል ብላ ወደ ሳሎን ዞር ስትል እናትየዋ ሶፋ ላይ ቁጭ ብላ በቃ ያለምን እንቅስቃሴ እንደዚህ ቁጭ ብላለች። ተነግጣና እንዴ ሩት ደህና ነሽ? በዚህ ሰዓት እንዴት መጣሽ? ትላታለች። አትመልስላትም። እዛውንም ጠጋ ብላ ስታያት አይኗ ፈጧል፣ ጸጉሯ ልክ አይደለም፣ ሰውነቷ ልክ አይደለም። እንደ መሳቅ አይነት ነገር ትስቃለች አሁንም ማለት ነው። ከዛ ብሬንዳ ነገር ትዝ አላት። ከሆነ አመት በኋላ እንደዚህ አይነት አጋጣሚ አጋጥሟት ነበርና ያ ሰው በህይወት እንዳልነበረ ነበር የተረዳችው ከዛ ማግስቱ በኋላና ገባት። ሞተሻል አይደል ብላ ትጠይቃታለች። መልስ አትሰጣትም። አሁን በጣም ተደናግጣ ሰውነቷ እየተንቀጠቀጠ ነበርና ከሳሎን ወጥታ ወደ ውጭ ለመውጣት በምትሄድበት ሰዓት ስልክ ይደወላል። በጣም ሰውነቷ ይንቀጠቀጣል። ስልኩን ማንሳት ፈራች። እንደምንም ፍርሃቷን ተቆጣጥራ ወደ ስልኩ ጋር ትቀርባለች ማለት ነው። ከዛ ታነሳዋለች። ከዛ ስታነሳው ፖሊሶች ነበሩ የደወሉት። ሩት የመኪና አደጋ ገጥሟት በህይወት እንደሌለች ነበር የነገሯትና በጣም ትደነግጣለች። በቃ አረጋገጠች ማለት ነው። ከዛ ይሄን ከሰማች በኋላ በጣም አዝና እያለቀሰች ወደ ላይ ትወጣና ልጅቷን በፎጣ ጠቅልላ ወደ ታች ይዛ ትሄዳለች። በቃ እና ብሬንዳ ምንድነው ይሄ ስጦታ እንበለው እንግዲህ አላውቅም፣ እንደዚህ አይነት ስጦታ አላት። የሞቱ ሰዎችን ታያለች ማለት ነውና እኔ እንደዚህ አይነት ስጦታ እፈራለሁ፣ ያስፈራኛል። እና ታሪኩ ይሄ ነው ያጫወተችን። የዛሬው ታሪኬን ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። እንድቀጥልላችሁ ሆረር ነገር የምትወዱ ሰዎች ኮሜንት አድርጉልኝ። አዲስ የሆናችሁ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ እንኳን ደህና ተገናኘን እያልኩኝ ላለመጥፋት ሞክራለሁ። አዳዲስ ቪዲዮዎችን ቶሎ ለመለቀቅ ሞክራለሁ። እስከ ቀጣዩ ቪዲዮ እስክንገናኝ ድረስ ቻው።